ሆሳዕና ማለት መድኃኒት ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ከቤተ ፋጌ 2 አህዮች እንዲፈቱ የተደረገበት ለምን ቢሏችሁ ለጌታ ያስፈልጉታል ተብሎ እንደተነገረ፣ አህያ ለጌታ ካስፈለገ እኛ እንዴት አናስፈልግም? አስቀድሞ ነቢየ እግዚአብሔር ቅዱስ ዳዊት በእግዚአብሔር ሲመጣ የተባረከ ነው ብሎ መዝሙር 8 ቁጥር 2 ላይ የተነገረለት አምላክ በአህያና በአህያ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም መጣ። ሕፃናቶች አመሰግኑ። የሕፃናት በዓል የተባለበት ሕፃናቶች ሲያመሰግኑ አይሁዳውያን ተቆጡ። የሉቃስ ወንጌል ምዕራፍ 19 ቁጥር 44 ላይ እንደምናየው እነዚህ ባያመሰግኑ ድንጋይ አንደበት አውጥቶ ያመሰግነኛል ያለ አምላክ ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀ ተብሎ እንደተነገረ ሕፃናቶቹ እግዚአብሔርን ያመሰግናሉ። ማቴዎስ ወንጌል ምዕራፍ 1 ቁጥር 26 ላይ ያለ ቃል ነው። እግዚአብሔር ከነዚህ ሕፃናት አንደበት ምስጋናን አዘጋጅቶ ሆሳዕና ወአርያም እያሉ ያመሰግናሉ። በእግዚአብሔር ስም የሚመጣ የተባረከ ነው ብለው ያመሰግናሉ።